እንደምን አላችሁ? ዊዝደም ኦፍ ሰለሞን ነኝ። ይህ አሁን እየለቀኩላችሁ ያለሁት መድኃኒት ትላንትና ፖስት አድርጌላችሁ ነበር። ነገር ግን እውነተኛውና የታመነውን ያው ትንሽ ቪዲዮ ልስራበት ብዬ ነውና ይሄ አሁን እየለቀቅላችሁ ያለው መድኃኒት ምናልባት ለሀገራችንም ለእኛም ወደፊት ስቴፕ የምናደርግበት ነገር ነው። በተለይ የብልት መጠናቸው አጭር ለሆነና በጣም ቀጭን ለሆነ የብልት መጠኖች ፍቱን የሆነ መድኃኒት ነው። እኛ የምንሰጣቸውን ነገር በትክክል መጠቀም ከቻሉና በትዕዛዙ መሰረት ሊጠቀሙት ከቻሉ እጅግ በጣም ኢፌክቲቭ ሆኗል። ለባለፈው 1 ዓመት የተለያዩ ሰዎች ወስደው ተጠቅመውበታል። የዛ ውጤት እስኪደርስ ነበር በጣም ለረጅም ጊዜ ዝም ብዬ ቆይቼ ነበረውና እንደነገርኳችሁ ምንም ነገር ከመረጋገጡ በፊት ወደ ሚዲያ አቅርቦ ገንዘብ መሰብሰቡ አዋጪም ማሳፈርም ደረጃ ነገር ስላለው ለዚህ ብለን ነው ለዚህ ብዬ የተወሰነ ጊዜ ዝም ብዬ ነበርና ያው ብዙ ጊዜ የሚሞከሩ ነገሮች ከተሞከሩ በኋላ ነው ወደ ሚዲያ የሚወጡት። ለማንኛውም በነገራችሁ ላይ ይሄ ስንፈተ ወሲብ ላለባቸው ሰዎች፣ ቶሎ የመጨረስ ችግር ላለባቸው ሰዎች፣ የብልት መጠን ይሄ ጥንካሬ የብልታቸው ጥንካሬ ላለባቸው ሰዎች፣ ወሲብ ላይ ሀፍረት ላለባቸው ሰዎች፣ ኮንፊደንስ በራሳቸው ለሌላቸው ወንዶች እጅግ በጣም ፍቱን ነው። ወስደው የሚጠቀሙ ሰዎች እንግዲህ አልፎ እንደውም ያንን ነገር ካስተካከሉ በኋላ ለዚህ ነገር እንደማነቃቂያም ጭምር እየተጠቀሙት እንዳሉ ሰምተናልና እናንተም ትጠቀሙበታላችሁ። ምናልባት ይሄንን ነገር ወደፊት የራሱን ስምና የራሱን ብራንድ አውጥተንለት ወደ ውጭ ኤክስፖርት የምናደርግበትን ሁኔታ እናመቻቻለን። ምክንያቱም ብዙ አፍሪካ ሀገሮች አንዳንድ ኸርባል ሜዲሲን በጣም የታወቁ ኸርባል ሜዲሲናቸው ለዓለም ኤክስፖርት እያደረጉ ነው። ለምሳሌ ኦሊቬራ ነክ የሆኑ ነገሮችን ለዓለም ኤክስፖርት እያደረጉ ጥሩ ገበያ እያገኙበት ነው። በነገራችሁ ላይ ይሄ በጣም ፈርቀዳጅ የሆነ ኢንቨንት ነው። የራሱ ብራንድ እንሰጠዋለን። በዚህ ሊያግዙን የሚችሉ ሰዎችን ካገኘን በቦትል እያሸግን ወደ ተለያዩ አፍሪካ ሀገሮች የሚሆን ወደ ሌሎች ዓለማት ኤክስፖርት እናደርገዋለን። ያው ትጠቀሙበታላችሁ፣ እርግጠኛ ነኝ በጣም ትጠቀሙበታላችሁ። ይሄ አዲስ ነገር ነው። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል መጣሹ የአባቶቹ ልጅ። ሌሎችም ልክ እንደዚህ ድንቅና ብርቅ የሆኑ 1-2 ተርባሎችን ጨምረንበት ይሄንን ለዓለም ገበያ እንደምናቀርብ ቃል እገባላችኋለሁ። የሰራዊት ጌታ እግዚአብሔር ይጨመርበት። ስርማሹ ቅጠል መጣሹ ነኝ፣ የአባቶቹ ልጅ።